አንድ ቀን አንድ ጓደኛዬ እሺ ትዝ ይለኛል። የዛሬ ስንት ዓመት መሰለህ? የዛሬ 8 ዓመት ምናምን ማለት ያው ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው፣ ጥሩ ነገር ነው ምናምን። እሺ ቴዲ ግን ዘመኑ የሰገጤዎች ሳይሆን አይቀርም ማለት እውነት ሰገጤ ነው እኮ ከሰገጠን ስልጣን እንይዛለን። እውነት ከሰገጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምን ማድረግ ትችላለህ? ለዛ እኮ የተማሩ ሰዎች ወደፊት የማይወጡ አዎ ተደብቀዋል። እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ እኔ እንግዲህ ኬት ይመጣል ግን አይዲያው አይ ኖ እያየሁት ነው። አይዲያው እኮ አይደለም የምታየው ነገር ነው። እውነት ነው። እኔ ከባድ ነው። በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ። እሽቅድድሙስ እግር ለማጠብ በጣም ገባ። አሁን እኮ ጭጨው እግርን ያሳጣል። አይ ከባድ ጊዜ ነው። የዘጠናዎቹ ደስ ይላል። አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልጅ ናቸው። ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር። ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ። በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው። በጣም የትኛውም ጊዜ አፍሪካ መሪ አፍሪካን ጠቅሞ አያውቅም። ጥቂት በጣት የሚቆጠሩ ናቸው። አይ ነው ግን ጥሩ ጊዜ ነበርኛ ያሳለፍ ነው። አዎ አሜን። ምን እንደሆነ ታውቃለህ? ሁሉም ጊዜ የራሱ አይ ነው አካሄድ አለው፣ የራሱ ውበት አለው፣ የራሱ ድምቀት አለው። አይ ነው አሁን ያለንበትን ነገር የምታውቀው ነው። በጣም ችግር አለ። ያው ሀገር ሲለወጥ የሚመጣ ችግር አለ፣ የታወቀ ነው። ግን በዛው ልክ ደግሞ እኩል መሄድ የከበዳቸው ሰዎች አሉ። ለውጡን ይዘው ወደፊት ማራመድ የከበዳቸው ነውጥ ነው የምለው እኔ። አሁን ይሄ ለውጥ አይደለም ነውጥ ነው። ምክንያቱም ለምን እንደዛ አልክ? እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው፣ ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ምክንያቱም ለመኖርና ለመኖር የሆነ ሰው መፍቀድ አለበት። ገባህ? ያ ልክ አይደለም። ምክንያቱም እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ እንደውም ይለያል በሚለው እዛ ላይ እሳቸው የተናገሩትን ነው የጻፉት። እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል። ግን እግዚአብሔር ይመስገን እኔ ሰው ለማዝናናት የተፈጠርኩት በክፉ ጊዜም በደጉም ጊዜም ሁሌም እኔ እንደ አንድ ህዝብ ነኝ። ምክንያቱም ራሴን እንደ አንድ ህዝብ ነው የምቆጥረው። የህዝብ ልጅ ነህ። ምክንያቱም ህዝብ ጎን ያለው አቋሜም አይለወጥም። ጥሩ ነገር ካየው ጥሩ ነው እላለሁ፣ መጥፎ ነገር ካየው ደግሞ መጥፎ ነው እላለሁ። የትኛውንም ጦርነትን ያልደግፍ። አሁን ግን እየተዋጋን ያለው ነው ከሰይጣን ጋር። አንደኛ ከራሳችን ጋር መጀመሪያ ውጊያችንን ጨርሰን፣ አባቱን የማይሰማ ልጅ ደግሞ ከባድ ገባ። ልጅ ይሄ ተው ረፍ ሲባል የማይሰማ ልጅ ገባ፣ ለአካባቢም ለሀገርም ለምንም ጠንቅ ነው የሚሆነው። እውነት ገባ። እኔ ሳድግ አባቴ ለኔ መስዋዕትነት ከፍሎ እኔ ለማሳደግ ስንት ጋራና ስንት ነገር ጥሮ ሲያመጣ ይሄን ገብቼ ይሄን ወጥቼ ብዬ እላችሁ አይለኝም አባቴ። ገባ። የአባትነት ግዴታው ፍቅሩን የሚያሳየው ልጁ ጥሩ ቦታ እንዲደርስለት ገባ። እና እንዲህ ወጥቼ እንዲወርጄ ሳይለን አሁን እኮ እኔ ባመጣሁት ቻፓ ይላል እንዴ በማንሳው እንዴ ከዚህ በፊት የት ነበርክ ስትለው ቻፖ የኔ ነው ምናምን ይላል። ቻፖ የኢትዮጵያ ሕዝብ ነው። ቀላል ከሆነ መንግስት መሆን እውነት መሰገጥ አለብህ ማለት ነው። እኔ ፖለቲከኛ አይደለሁም፣ ግን ያለን ስሜት ነው። ራፐር እስከሆንኩ ድረስ ደግሞ ሁሉም ሰው እኮ ያወራዋል። ያው በድብቅ ግን አሁን ምርጫ ልወዳደር ከባድ ልዩ ተወዳዳሪ። ልዩ ምልክት ምንድን ነው? አራዳ። እሺ ቆይ እዚህ ጋር አራዳ ለአንተ ምንድን ነው? አራዳ ማለት እንዴት ብዬ ልንገር? አራዳ ማለት
እኔ ነኝ። ታስገድ እሺ። ከራሱ በላይ ለሰው የሚያስብ ከራሱ በላይ ሰውን የሚያስቀድም ሰው የሚያከብር ለሰው የሚኖር ያለውን የሚያካፍል ሁሉ ነገሩ በቃ ለሰው የሚያስብ ተቸገረ ቢረዳ እናቱን የሚወድ በቃ ቤተሰቡን የሚያከብር ታላላቆቹን የሚያከብር ታናናሾቹን የሚያከብር። እኔ አንዳንድ ሰዎች ይገርማቸዋልና ቴዲ ግን አሁን ራሱ እዚህ መጥቼ ዶርዳሽ ላይ ምናምን አዝና ወይኔ አዝሻችሁ ምናምን ራሴ በማረገው ሰው ማዘዝ አይደል ይገባኛል። ሰው ማዘዝ አልወድም። አንድ ነገር ማድረግ ራሴ ነው ማድረግ የምፈልገውና እዚህ ደግሞ ቴክኖሎጂው በትዕዛዝ ነው ሁሉም ነገር ቤት የሚመጣል። ከኢትዮጵያ የምናፈቀ ብትለኝ በቃ ይሄ ራስ የምታደርጋቸው ነገሮች አሉ። ምን ያሳዝነኛል። ምን ነው የምታዛው ዶርዳሽ ላይ ስታዝ አንዳንድ ነገሮች ስታዝ ምንም ስታዝ ግን ስራ እኮ ነው። አይ ኖ አንዳንድ ሰዎች እውቅና እውቀት ይመስላቸዋል። ገባ? ይሄ ጥሩ ነገር ነው። እውቅና እውቀት ይመስላቸዋል። በጥሩ ነገር ትታወቃለህ፣ በመጥፎ ነገር ትታወቃለህ። እና እግዚአብሔር ይመስገን ከዛን ጊዜ የጀመረ የሙዚቃ ስራ እዚህ አድርሶኛል። እኔ አሁን አንዳንዴ ይገርመኛል። እኔ ሰው እየሞተ እንደሆነ ራሱ ተገናኝተህ ካላወራህ እኮ አይሆንም። እንደዚህም አለ እንዴ ብዬ ለመጀመሪያ ጊዜ ደነገጥኩት። ታውቃለህ፣ የመጀመሪያ ሾዬን የሰራሁት ለመጀመሪያ ጊዜ ከአዲስ አበባ ውጪ ለመጀመሪያ ጊዜ ኮንሰርት የሰራ ነው። የዛኔ እንደውም ጉራጊቱን የወጣ ሰሞን ነው። እኔ ጋሞች ምናምን ተሰብስበን መቀሌን ይሰራል። እሺ የሃፒ ማፒ የሚባሉ ራፐሮች ነበሩ ይኸው እና ዌስት ኮስት እና ኢስት ኮስት ተባብለው ተጣልተው ነበርና ከባድ ኮታኮ ቢገርም እና ሬድ ክሪፕስ እና ብላድ ማለት ነው። ብሉና ሬድ ነው የሚለብሰው። ግማሹ ሬድ ይለብሳል፣ ግማሹ ብሉ ይለብሳል። እንዴ አሜሪካን እንደ መጣው ለመጀመሪያ ጊዜ ሁለቱን ነያፒ ማፒና ሴሞን የሚባሉ ራፐሮች ነበሩ። ከኛ ጋር እንዲዘፍኑ ምናምን አድርጌ ምናምን አብረው እና ገርሙኝ ማለት ባይ ዘ ዌይ በጣም ሂፕ ሆፕ በጣም የሚደመጠው አንደኛ መቀሌ ነው፣ አንደኛ ሁለተኛ ጋምቤላ ነው። ኧረ እባክህ እግዚአብሔርን እኔ ጋምቤላ ምን ሰርች እኔም ብቻ አልዞርኩበት የትኛው ክልል ሁሉም ሀገር ዞሬያለሁ። አፋሩን ብትሄድ ደቡብን ብትሄድ አጣዬ የምትባል ከተማ ታውቃለህ? አጣዬ ሄደህ ሰርተሃል? የዛሬ ስንት ዓመት መሰለህ? አሁንም ማወራለህ የዛሬ 16 17 ዓመት። የዛኔ ቴክኖሎጂውም አልተስፋፋም። ቤት አዳመጡት ሁላ ነው የምለው ሙዚቃዬን ነገርኩህ። የዛኔ ሂፕ ሆፕ የሚለው አሁን እኔ ብዙ ጊዜ አሁን ይሉኛል ሂፕ ሆፕ እኔ አባቱ ነኝ፣ የኢትዮጵያ ሂፕ ሆፕ አባቱ ነኝ። እኔ መንገዱን ባልጠርጉ ኖሮ ይሄ ሙዚቃ ስልት አባቱ ነኝ ብዬ ማውራት የምችልበት ብዙ ነገር ለፍቼበታለሁ፣ ደክሜበታለሁ። ገባ? ይሄ ሙዚቃ ስልት እኮ ነበር ከድሮም ኢትዮጵያ ውስጥ ነበር። ሚስ ካሮል ትባላለች፣ ፒኤችዲ ያላት። እሺ ሂፕ ሆፕ ላይ ጥናት እያደረገች ነበር። ሂፕ ሆፕ የሚለው የሚውዚክ ኢንዱስትሪ እንትን ላይ ጥናት የፒኤችዲዋን ያዘችው በዛ ጥናት ላይ ሰርታ ነው። እሺ እና ጥናቱን እያጠናች አጋጣሚ ሆኖ ወደ ኢትዮጵያ ትመጣለች። ከዛ ስትመጣ እስቲ የዚህ ሀገር ራፐር ይባልና ሲፈለግ እኔ መጣች፣ አዋራችኝ ምናምን እንደዚህ ነው እኛ የአሜሪካን ራፐሮች እንደዚህ ኒው አዳዲስ ራፐሮችን ለማውጣት ከነ ሊል ቡዚ ማናጀር ነው ሆና ሰርታለች። እሺ ከሷ ጋር እንገናኛለን እንደዚህ ነው ስትለኝ ኖ ሂፕ ሆፕ የመጣው እኮ ከኢትዮጵያ ነው አልኳት። እንዴት አለች? ድሮ እናንተ ነጮች ስታስቸግሩ ምንዋጋው እየሸለለን እየፎከረን ነው፣ እኔ ላሳይሽ ብያት። አጋጣሚ ሆኖ ሾው የት ነበረኝ? ጎንደር ነበር። አጋጣሚ ሆኖ የሆነ ሰው አባት ነፍሱን ይማረው ሞቶ ነበር። እሺ እዛ ላይ ቀብሩ ላይ ታውቃለህ ደግሞ ጎንደር ወደ ጎጃም ስቴት እየተሸለለ ነው። የሰራውን ነገር እየተነገረለት ነው የሚቀበረው። ዘራፍ እየተባለ
ኦ ማይ ጋድ አለች። እውነትም ትንፋሹ ከዚህ ነው አለች። ከዛ ተነቀሰች። ምንድን ነው የሚባለው ስትለኝ ሽለላና ቀራርቶ ነው የዚህ እና ታቱ አሰራት። እኔ አላየሁትም። የሆነ ቀን ተሪ እዚህ ጋር ይላል ሸሌ ቀርቶ